ሁለቱ ሀያላን መሪዎች ተገናኝተዋል። ሁለቱም ደግሞ ሀያላን መሪዎች የእጃቸው ወር ደግሞ የሃንድ ሼክ ጦርነት ወር ደግሞ የመጨባበጥ ውጊያ እያሳዩ እንደነበረ ተመልክተናል። ሁለቱም እንግዲህ ትራምፕ ለመሳብ ሞክሮ ነበረ። ሺጂፒንግ አልንቀሳቀስም ብሏል። የትራምፕ ሲጨብጥ ታውቁታላችሁ፣ ያዘርገው እንደሚወዘውዘው ነገር ሺጂፒንግ ንቅንቅ አላሉ። የሁለቱ መሪዎች ግንኙነት በጣም ውጥረት የነበረበትና ሺጂፒንግ እንደምትመለከቱት የአሜሪካን ዴሌጌሽን ደግሞ የአሜሪካን ተወካዮች በሚጨብጡበት ሰዓት ላይ በጣም የሆነ ኢሪ የሆነ ፊሊንግ ደግሞ በጣም የሚጨንቅ ፊሊንግ የነበረው ሞመንት ነበረ። ቴክሳስ ነው እንግዲህ የምትመለከቱት ዲፓርትመንት ኦፍ ዋር ደግሞ የጦር ሚኒስቴሩ ነው እንግዲህ በአሁኑ ሰዓት ላይ ከቻይና ፕሬዚዳንት ጋር የተጨባበጠ የሚገኘው ስነ ስርዓት ደግሞ ሚሊተሪ ፕሬድ በሚያስንቅ ደረጃ ደግሞ የሚሊተሪ ሰልፍና የሚሊተሪ ወታደራዊ ትርኢትን በሚያስንቅ ደረጃ የምትመለከቷቸው የቻይኒዝ ወታደሮች በትራምፕ ፊት ለፊት የሚገርም ፕሬድ እያሳዩ ነበር ሲያልፉ ነበር። ብዙዎች ይህን ትሪፕ ደግሞ ይህንን የሚሊተሪ ፕሬድ አሜሪካ ካዘጋጀችው በቅርቡ አሜሪካ ካዘጋጀችው ትርኢትን ጋር ሚሊተሪ ፕሬድ ጋር እያነጻጸሩት ነበር። ያው የአሜሪካው ብዙ ያን ያህል እንትን አልነበረውም፣ ያን ያህል ኤክሳይቲንግ አልነበረም። ግን እንደምትመለከቷቸው ያቸው ኔቪዎቹ በሏቸው ፖሊሶቹ በሏቸው እንዴት ደስ እንደሚበቅ ማርች ሲያደርጉ ፊት ለፊት ማለት ነው። ልክ ከዛም በቀጠልም ዶናልድ ትራምፕ ይህንን ብለዋል። future together. Such respect for China. The job you've done. You're a great leader. I say it to everybody. You're a great leader. Sometimes people don't like me saying it, but I say it anyway because it's true. I only say the truth. ሰዎች ሲናገራቸው ደስ ባይላቸውም you're a great leader ደግሞ የሚገርሙ መሪ ኖት በማለት እንግዲህ የቻይናውን ፕሬዚዳንት አሞካሽቷል ዶናልድ ትራምፕ። ዶናልድ ትራምፕ ከሀገራቸው ሲወጡና ከሀገራቸው እያሉ የሚናገራቸው ነገሮች ትንሽ ነው ግራ የሚያጋቡት። ከሀገራቸው ውስጥ ሲሆን የሚናገራቸው የሚተቹበት መንገድና አሁን ደግሞ የደቡብ አካል መሪዎችን ሲያገኙት የሚያንቆርጳጵሱበት መንገድ በጣም ሁሌ ይገርመኛል። አንድ ቀን ቆይታ ይኖረዋል ከዚህ በኋላ ብዬ አስባለሁ። ይህ ሚቲንግ ወር ደግሞ ይህ ግንኙነት ከአንድ ቀን በኋላ ዶናልድ ትራምፕ ከቤጂንግ ዲፓርት ያደርጋሉ። ስለ ኢራን ጉዳይ እስካሁን ድረስ ምንም ያሉት ነገር ደግሞ ሁለቱ ሀገሮች ይህን ነው ተብሎ ኦፊሻል የወጣ ነገር የለም። ሲወጣ ነገራቸዋለሁ። ይመቻችሁ።